የጫማ መጥፎ ጠረን እያስቸገራችሁ ነው? እንግዲያውስ ይህን የጫማ መጥፎ ጠረን እንዴት ማጥፋት አለብን? ሰላም ሰላም ውድና ድንቅ የአርክስቱ ቤተሰቦች እንደምን ቆያችሁ? እንግዲህ ይጠቅማችኋል ያልኩትን አሪፍ መረጃ ይዤላችሁ መጥቻለሁኝ። አብዛኛውን ጊዜ ፕሮግራም ሲኖረን ሰው ቤት ድንገት ስንገባ የጫማ መጥፎ ጠረን ኖሮብን የምንሳቀቅ ሰዎች ካለን የጫማ መጥፎ ጠረን ምክንያቶቹ ምንድናቸው የሚለውን ይዤላችሁ መጥቻለሁኝ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰቡን እንግዲህ በቀላሉ በቤት ውስጥ ብቻ ማጥፋት የምንችለው ዘዴዎች አሉት። የጫማ ሽታ ምንድን ነው የሚለውን ለማወቅ ያህል አብዛኛውን ጊዜ እርጥበት ባለ ሰዓትና ሁለት መንገዶች አሉት የጫማ ሽታ ለመቆጣጠር። የመጀመሪያው በባክቴሪያ የሚመጣ፣ ሁለተኛ ደግሞ የፈንጋል ኬዝ ወይንም በፈንገስ የሚፈጠር መጥፎ የጫማ ሽታ ያመጣል ማለት ነው። ይህ መጥፎ የጫማ ሽታ ጠረን ሊፈጠር ከሚያደርጋቸው ሁለት ምክንያቶች ውስጥ አንደኛው ምንድን ነው? ብዙ ጊዜ እግራችንን ታጥበን ካልሲዎች ስንቀይር እግራችን ሳይደርቅ በእርጥበታማነት እያለ ጫማ በምንቀይርበት ወይም ካልሲ በምንቀይርበት ሰዓት ላይ እግራችን እርጥበት ስላለው ባክቴሪያን የማመንጨት አቅም አለው ማለት ነው። ከምንም በላይ ደግሞ በጣም መጥፎ ጠረን እንዲፈጥር ከሚያደርጉት አንዱ ምንድን ነው? ይህ ባክቴሪያ ነው ማለት ነው። ስለዚህ ጫማ በምንቀይርበት ሰዓት እና ካልሲ በምንቀይርበት ሰዓት ላይ እግራችንን ስንታጠብ እግራችንን ማድረቅ አለብን ማለት ነው። በማድረቂያ ፎጣ እግራችንን ካደረቅን በኋላ ነው ጫማ መቀየር ያለብን ማለት ነው። ይህ የባክቴሪያ መጠን ይቀንስልናል ማለት ነው። ሁለተኛው ደግሞ አንቲፋንጊያል ወይንም የፈንገስ ኬስ ሲኖረን እግራችን ለምሳሌ ይሄ በጣም ጥፍራችን አካባቢ ነጭ የመሆን ባህሪ ካለው እግራችን ኦልሬዲ ፈንገስ አለው ማለት ነው። ስለዚህ ይህ ፈንገስ ደግሞ ምንድነው? የማሳከክ ባህሪ ካለው፣ በጣም መጥፎ ጠረን ካለው፣ ቀን በቀን እየታጠባችሁ ራሱ የሆነ ሽታ ነገር የማይለቅ ከሆነ እግራችሁ ወደ ነጫማነት ጥፍራችሁ አካባቢ ወደ ነጫማነት የሚቀየር ከሆነ ይህ ፈንገስ ነው ማለት ነው። ይህን ፈንገስ በቀላሉ እንዴት ማስወገድ ይቻላል? የመጀመሪያው ጫማችሁን ማስወገድ። ይህ ማለት ምን ማለት ነው? በጣም የጫማችሁ ገበር ጫማችሁ ውስጡ በጣም ንጹህ መሆን አለበት ማለት ነው። ጫማችሁ በጣም ንጹህ ሆኖ ሳለ በጣም እግራችሁንም እየታጠባችሁ ሽታው የሚያስቸግር ከሆነ ምንድነው የምታደርጉት? ወደ ፋርማሲ ጎራ ብላችሁ የአንቲ ፋንጋል መድኃኒቶች አሉ። ስለዚህ ከነዛ ውስጥ ደግሞ ይመከራል፣ ይሰጣችኋል ማለት ነው። ይህ ደግሞ ማለት ነው? ወደ ፋርማሲ ጎራ ብላችሁ የፋርማሲ ባለሙያ ማማከር ወይንም በጣም ህመም ካለው ቁስለት ካለው ደግሞ የጤና ባለሙያ እንዳያችሁ ብታደርጉ የተሻለ ነው ማለት ነው። ስለዚህ አንቲፋንጋል ግሩፕ ውስጥ ከሚገኙት በጣም ምርጥ መድኃኒት የምንለው ምንድነው? ክላትማዞል ፓውደር ይባላል ማለት ነው። ይህ አንቲፋንጋል መድኃኒት ነው። ክላትማዞል ፓውደር በዱቄት መልክ የተዘጋጀ የአንቲፋንጋል መድኃኒት ነው። ይህን ምንድነው የምታደርጉት? በጣም እየሸተተ ለሚያስቸግራችሁ ጫማ ውስጥ ነስነስ እያደረጋችሁ፣ በጣም ጥሩ መዓዛ ያለው ፓውደር ነው። በጣም ደስ የሚል መዓዛ አለው። ይህን ፓውደር ምን ታደርጋላችሁ? በጣም ካልሲያችሁ ላይ፣ ጫማችሁ ላይ ወይንም የጫማ ገበር ላይ ነስነስ እያደረጋችሁ ላብ ላብ እያስቸገረ ሽታ ማመጣ ወይም የጣታችሁ መሃል ላይ የእግራችሁ ጣት ላይ ነስነስ በማድረግ ሕክምና ማድረግ ትችላላችሁ ማለት ነው። ከፓውደር በተሻለ ደግሞ ምን አለ መሰላችሁ? በክሬም መልክ አለ ወይም በኦይንትመንት መልክ ማለት ነው። ይህ ክሬም ምንድነው? ማታ ማታ ላይ እግራችሁን ከታጠባችሁ በኋላ ስተኙ እቺ ጥፍራችሁ መሃል ላይ ቀባ ቀባ ታደርጋላችሁ ማለት ነው። ፈንገስ ያለበት አካባቢዎች ላይ ይህን ክሬም ቀባ ቀባ ታደርጋላችሁ። በዚህ አማካኝነት የጫማችሁን መጥፎ ጠረንና ሽታ ማስወገድ ትችላላችሁ ማለት ነው። ስለዚህ ቀን በቀን የጫማችሁን ሽታ ለመቆጣጠር እግራችሁን ማጽዳት አለባችሁ፣ ጫማችሁን ማጽዳት አለባችሁ፣ ካልሲያችሁን ማጽዳት አለባችሁ። ስለዚህ ምንጊዜም ጫማ ስትጫመቱ ንጹህ የሆነ ጫማ መቀየር አለባችሁ ማለት ነው። ስለዚህ ፈንገስ ደግሞ መጥፎ ነው ማለት ነው። የሱካር በሽታ ወይንም የሱካር ህመም ላለባችሁ ሰዎች ደግሞ ፈንገስ መጥፎ ስለሆነ ቁስል እንዳይፈጥርባችሁ ጥንቃቄ ማድረግ አለባችሁ ማለት ነው። ስለዚህ አዳዲስ ቪዲዮዎች የሚሰራላችሁ ከሆነ ኮመንት ሴክሽን ላይ የገባችሁ ቪዲዮችን ሳብስክራይብ እያደረጋችሁ አበረታቱኝ። ሰላም ለእናንተ።